እሱ የፕሪሚየር ሊጉ ምልክት ነው። ግራኒት ዣካ ይባላል። ትዕግስት ለምን የሚለው ንዴትና ጸብ አፍንጫው ስር ነው። የቡድን አጋሮቹንም ሆነ ራሱን የማያስነካው የገነርሱ ቡጤኛም ግራኒት ዣካን እነሆ ለትውስታም በፈረንጆቹ አቆጣጠር ሴፕቴምበር 27 በ1992 በስዊዘርላንድ የተወለደው ዣካ የመድፎ የምንጊዜ የማይረስ የመሃል ሜዳው አቀጣጣይ ነው። ዣካ ማለት ንዴት አፍንጫው ላይ የተሰካለት ተጫዋች ነው ማለት ይቻላል። አርሰናልን በጣም ይወዳል። የቡድኑ መከታ ነበር። ማን ነው ደፋር ዣካ ባለበት የቡድን አጋሮቹን የሚነካ? ቢጫዎች ቢደረደሩ ቀይ ካርድ ለጉድ ቢመለከት ማዳመጫው ፍንክች ነው። መች ሊሰማ? እሱን ስትነካ ጉንጭህን ለቡጢ ማዘጋጀት ግድ ነው። በአርሰናል ጨዋታ ላይ ጸብ ከተነሳ ወይኔ ዣካ ቢኖር ማለታቸው አይቀሬ ነው። ዣካ እንዲህ ይላል። ክለቡን ከልቤ እወዳለሁ። እኔ አርሰናላዊ ነኝ። ከዚህ ክለብ ተለይቼም እሱን አለማሰብ አልችልም። ሙሉ የእግር ኳስ ሕይወት ያለው አርሰናል ቤት ነው ማለት እችላለሁ። የሞቀው ደሜ እዛ ኤምሬት ነው ይላል።